ከዚያ ደግሞ እሷ ወደ ስራዋ መሄድ አለባት። ጎባ ነው ስራዋ ያለው። ሻሸመኔ ድረስ መሰለኝ ሸኘኋት ስትሄድ እኔም ወደ ባንክ ስራ መሄድ አለብኝ ረፍቴን ጨርሼ። አለታ ወንዶ ነው አሁን ከእንግዲህ በኋላ የምቀጥለው ስራ እና ለፋሲካ እንደምትመጣ ነገረች። ለፋሲካ እመጣለሁ አለች እና እኔ እንትኔ ጭንቀቴ ፒኩ ደረሰ እና በየካቲት ወር በጥር እሷን በጥር መጨረሻ ገደማ ወደ ጎባ ሸኝቻት ማለት ነው። አንድ ቀን የጭንቀቴ ብርታት ነው ወደዚህ ውሳኔ ያመጣኝ። ንግድ ባንክ የተከራየልኝ ቤት አለ። እዛ ውስጥ ነው የምኖረው። ጥሩ ቤት ነው፣ በዛ ከተማ ስታንዳርድ ጥሩ ቤት ነው። ሳሎኑ ላይ ወጥቼ ተንበርክኬ አልቅሼ ተንሰቅስቄ አልቅሼ ጸለይኩ። እንደዚህ ጸልዬ አላውቅም። እኔ በኦርቶዶክስ ቤተክርስቲያን ነው ያደግኩት። ድግምት ነው የማውቀው። ዳዊት ደግማለሁ፣ መልካ ማርያም፣ መልካ ኢየሱስ፣ ውዳሴ ማርያም፣ ሌሎቹንም ገድሎቹን ድርሳኖቹን ሁሉ ደግማለሁ። የጸሎት መጽሐፍት ናቸው እነሱ። እንዲህ ቀጥታ እግዚአብሔርን ተናግሮ ፍላጎትን ለእግዚአብሔር የመግለጽ ነገር አላውቅም። እንዲህ አይነት ልምድ የለኝ። ያን ዕለት ግን ተንበርክኬ ደሞ አልቅሼ ጸለይ። ምንድን ነው የጸለይኩት? እግዚአብሔር የምትባል ካለ ብዬ ነው። አላውቅማ፣ መኖሩን አላውቅም። ካለ ብዬ ይህችን ልጅ ወድጃታለሁ፣ ሚስቴ እንድትሆን እፈልጋለሁ። ግን ደግሞ እንዲህ አይነት ችግር ደግሞ አለ። ይሄንን ፍላጎቴን ተግባራዊ ማድረግ የማያስችለኝ እንዲህ አይነት ችግር ደግሞ አለ። እናንተ ይሄንን ችግር አስወግደህ ባልና ሚስት ብታደርገን ሌላ ሴት በህይወቴ ላትኖር ቃል እገባለሁ አልኩኝ። ደግሞ ሁለታችንንም እባክህን የራስህ አድርገን አልኩኝ። እንደዚህ ብዬ ጸበቃችሁ ነች። ጸሎቱ አጭር ጸሎት ነች። በቃ ይችን ጸለይ። እግዚአብሔር ጸሎት ይሰማል። ሰው ሳያምን የሚጸልየውን ጸሎት እንኳን ይሰማል። እና ሰማኝ። ያን ቀን የጸለይኩትን ጸሎት ሰማኝ። በሚያዝያ ወር ገነት ስትመጣ በየካቲት እኔ ይሄንን ጸልዬ ቀኑን አላውቀውም፣ የጸለይኩበትን ወሩን አውቀዋለሁ። በሚያዝያ እሷ ስትመጣ ያ እንቅፋት የነበረው ነገር ተወገደ እና በቃ አብረን ልንኖር ወሰንን።